ማዘር ቤቱን አይቼዋለሁ። ጥሩ ነው ቤቱ እና ምን ያህል ነው ካለው ማለት በደንብ አየኸው? ቤቱ ይመችሃል? በደንብ አይቼዋለሁ። መኝታ ሳሎቱ የሚቀርብ አለቻት። ጥሩ ነው ጊዜ በቃ ዋጋ ብቻ ነገር ነው ይስተናል። ዋጋውንማ እንዴ ጮክ ብዬ ባንዴ እንዴት አወጣዋለሁ? እሱ እኮ ነው የጨነቀኝ። ማዘር ግድ የለም ይንገሩኝ፣ እኔ ቤቱ ተስማምቶኛል። እንዴ አንዱ ዋጋውን ነግሬው እዚህ አጠገቤ ሰተት ብሎ በስንት መከራ ውሃ አርከፍክፌ አይደለም እንዴ ወደ ቤቱ የሸኘው? አይ ልጄ ዋጋውን መንገር እኮ ነው የጨነቀኝ። ምን ችግር አለው ማዘር ቢነግሩኝ? እነግርሃለሁ። እሱማ እኔስ ገንዘቡ ያስፈልገኝም የለ። እንደው ስራ ግን ምንድን ነው? የት ነው የምትሰራው? እኔ መንግስት ሰራተኛ ነኝ። ትልቅ መስሪያ ቤት ነው የምሰራው። ባለቤቴም ብትሆን የግል ፀጉር ቤት ትሰራለች። አይ ለመንግስት ፀጉር ቤት የሚሄዱ ቢሰራ እንደዚህ ሲልክ አይ ልጅ ግማሹም አልደረሰም። እንደው እሱ እኮ ነው የጨነቀኝ። እንዳይ ምን አሉ ማዘር? እንደው ልጆች አሉ? 2 ልጆች አሉ። ይሁን እስቲ ልጆቹ ሲሆኑ ግን እንደው አንተ ደህና ነህ? ውስጥን ምንም የሚሰማ የለም? የሚያምህ ነገር የለም? ጤነኛ ነህ? ኩላሊት የለብም? ደም ግፊት የለብም? ሳምባ ጉበት? ይሄ ሁሉ ምን አስፈለገ ማማ? ካከራዩ ያከራዩኛል፣ ካላከራዩ ይተውኝ። በርግጥ እንዳሉት ደም ግፊት አለችብኝ። እንደው መናገር ካለብኝ ደም ግፊት አሁን ነው ችግር። አይ እንደው ልጄ ደግሞ ዋጋውን ነግሬው ልጆቹን ሳያሳድግ እዚሁ ስትሮክ መጥቶስ ደግሞ በኋላ ችግር ውስጥ ሊገባም አይደለም እንዴ? ልጅ ይቅርብ ልጅ እንደው በሰላም እንዲሁ እንደሆንክ በሰላም ሄድልኝ። ልጅ እኮ አይደለም እያወራን ያለነው የኔ ያክል የፈሩት። አልገባም። እሱ እኮ ያልገባ ልጅ ይውል በኔ ሆነብኝ። እሺ በሰላም ወደ ጌታ ምን ነው በኋላ ደግሞ ዋጋውን ነግሬ ሰተት ብትልብኝ ማንን እጠራለሁ? ባለፈው ሰው ነበር፣ አሁን አንተን ማን ይሸከማል? ማን ይችላል? ጌታ ገባኝ። አቅሜ በላይ ነው ማለት ነው። አሁን እሺ ታዲያ ምን ይሻላል? እሺ አሁን በሰላም ቀጥ ብለህ ሂድና ቤተ እግርህን ውሃ ውስጥ ዘርፍ አድርገህ ልደውል። እንደው ለሻለህ እዚሁ ደግሞ አንድ ነገር ከምትወልብኝ አይሻልም እንደሱ? እሺ እንግዲህ ምን ይደረጋል? እንደው እኛስ ምን እናድርግ? አረ እንደው ጌታ የተሻለ ነገር አምጣ። አይ እኛም ቢቸግረን ነው እንጂ